ወወልድ ወመንፈስ ቅዱስ አሐዱ አምላክ ልዑል እግዚአብሔር በምሕረቱ በቸርነቱ ሁላችንንም ጠብቆ በዚህ ሰንበተ ክርስቲያን ቅድስት ተብላ በተሰየመችው ዕለት መንፈሳዊ አገልግሎታችንን በላቀ ከሌሎች ቀናት ሙሉ ጊዜያችንን ከመንፈሳዊ አገልግሎት እንድናውል የከበረች ቀን የተለየች ቀን አድርጎ የሰጠን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አባቶች ካህናት፣ ወንድሞችም ዲያቆናት፣ መምህራነ ወንጌል፣ ዘማሪያት ሁላችሁም ሕዝበ ክርስቲያኖች በወደደን ባከበረን በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? እንደምን አላችሁ? እህታችን ዘማሪት ሰርካለም ለዚህ ዕለትና ሰዓት በዚህ ሁኔታ እግዚአብሔርን እንድታመሰግኝ ፈቅዶ አንድ ብለሽ ጀምረሽ ወደ ሁለተኛው እርምጃ ስለደረሽ እግዚአብሔርን በምስጋና እንድታመሰግኝ የምስጋናውን መድረክ የሰጠሽ ልዑል እግዚአብሔር ምስጋና ይገባዋልና እግዚአብሔር ይመስገን ብለን እናመስግነው። እህታችን ዘማሪት ሰርካለም እንኳን ደስ አለሽ ብላችሁ አመስግኗል። እንኳን ደስ አለሽ። እኔ አንድ ሁለት ቃላትን ተናግሬ የራሴን ድርሻ ለመዋጣት ነው የመጣሁት። እንደሚታወቀው ዛሬ ዕለተ ሰንበት ብዙ መርሃ ግብሮች አሉ። እነሱን ጊዜ መድቦ ሁሉን ማከናወን ተገቢ ስለሆነ በእህታችን ደስታ አብረን መሳተፍ ተገቢ ስለሆነ ለማንም ጊዜያትን አጣበን እዚህ ተገኝተናል ማለት ነው። እንግዲህ ምስጋና፣ ዝማሬ ሁላችንንም እንደተማርነው ሰማያዊ ጸጋ ነው፣ ሰማያዊ ሀብት ነው። በተለይም እግዚአብሔርን ለምናመልክና የአምልኮቱ አንዱ ክራይቴሪያ ሆኖ የተያዘ ነው ዝማሬ ቃሉ ግዕዝ ሲሆን ምስጋና ነው። በመጀመሪያ እኛን በልዩ አጠራሩ የጠራን እግዚአብሔር ሊመሰገን ይገባዋልና ይህችን ቀጥተኛ የሆነችውን ኦርቶዶክስ ተዋሕዶ ሃይማኖትን እንድንከተል እንድናምን እርሱ ስለመረጠን በዝማሬ ማመስገን ይገባናልና አሁንም እግዚአብሔርን አመስግኑት። ምስጋና እንደምናውቀው ዝማሬ የመላእክት ምግብ ነው፣ ምግባቸው። ቅዱስ ዳዊትም ወእንተ መላእክቲሁ በሉ እጓለ እመሕያው እንኳን ደህና መጣችሁ በላቸው አባታችን።
ስለዚህ እኛ በእግዚአብሔር የምናምን እግዚአብሔር በልዩ አጠራሩ የጠራን ያከበረን እርሱ ስለሆነ ጥሪያችን ሰማያዊ ነውና የመላእክት ምግብ ዝማሬ ከሆነ ወንስተ መላእክት በልጓ ለመያው የመላእክትን ምግብ ሰው በላ ብሎ ቅዱስ ዳዊት ከተናገረው፣ ስለዚህ ዝማሬ ማለት ከመላእክት ማዕድ መካፈል፣ ከመላእክት ጋር ህብረት እንዲኖረን እግዚአብሔር ፈቅዶ ያመቻቸው ነው ዝማሬ ማለት። ስለዚህ ሁላችንንም አሁን ዝማሬ ስንዘምር ከማን ጋር ማዕድ እየተካፈልን ነው? ከመላእክት ጋር ማለት ነው። እህታችን ደግሞ ይሄን ሰማያዊ ምግብ ልክ አንድ ሰው ድግስ ደግሶ ሰው ተጋበዙልኝ ብሎ እንደሚጠራው ሁሉ ሰማያዊውን ምግብ አዘጋጅ ሆና እንግዲህ ለዝማሬ ተመርጣ ዛሬ ሁለተኛው ካሴት ለማስመረቅ ነው የተሰበሰብነው። ስለዚህ እሷ ማዕድ ስታዘጋጅ እኛ ደግሞ ማዕዱን አብረን መካፈል የመላእክትን ምግብ አብሮ መመገብ ተገቢ ስለሆነ የዘመረ ሁሉ ያጨበጨበ ሁሉ እልል ያለ ሁሉ ተሳትፎ ህብረቱ ከማን ጋር ነው? ከመላእክት ጋር ነው። ይህንን ላደረገ እግዚአብሔር ክብር ምስጋና ይግባው። ዝማሬ ማለት የተሰበረ ልብ ነው። እህታችን በጣም ትሁት ናት፣ ጥሩ አገልጋይ ናት። እኔ የተወሰነ ጊዜ አይቻታለሁ አውደ ምሕረቱ ስታገለግል። በእውነት እውነትን ዝማሬ የተሰበረ ልብ ነው። አንዳንድ ሰዎች ድምፃቸው የሚያምር ሆኖ ልብ ካልተሰበረ ልክ ከነጭ ልብስ ላይ የሆነ ጥቁር ወይም ቀይ ነገር አለበት ማለት ነው። አንድ ቦታ ላይ ሊያርፍ ይችል ይሆናል። ያ ጥቁር ወይም ልብሱን የቆሸሸ ያደርገዋል። ሰው የሚያየው ነጩ ብቻ ሳይሆን በነጩ መሃል ያለውን ጥቁረት ወይም ቀይ ነውና ዝማሬ ማለት የተሰበረ ልብ ነው። የመጀመሪያው ትሁት ነው። ቅዱስ ዳዊት ከነበረው ንግስና ወርዶ እግዚአብሔርን ሲያመሰግን ልቦናው በምስጋና ተመስጦ ሲዘምር ንጉሡ ራሱን አዋረደ ብለው ነበረ የተቹት። ግን ዝማሬ የተሰበረ ልብ ነው። ዝማሬ ትሁት፣ ዝማሬ ትሕትናን መጎናጸፍ ነውና በእውነት እህታችን በርቺ ልንላት ይገባልና አሁንም ዝማሬ ፍሬ ነው፣ መንፈሳዊ ፍሬ ነው። አንድ ወደ ሁለት ከዛ ይቀጥላል ማለት ነው እና ይህንን ማበረታታት ተገቢ ነውና በእውነት ደስ ስላለኝ ነው ይህንን ካሴት ብዙ ሰዎች ብዙ ካሴት ያሳትማሉ፣ ወይም አብዛኛው ሰው ካሴት አሳታሚ ይሆናል፣ እናውቀዋለን። በከተማችን የዚህ ካሴት የማሳተም ችግር የለም። ግን ስንል ብዙ አፍራሽ ነገሮች ይኖራሉ። አንዳንዱ ለጥቅም ለገንዘብ በስጋ ለመለወጥ የሚፈልጉ ሰዎች የሚያሳትሙት፣ አንዳንዱ ደግሞ እግዚአብሔር ለምስጋና ጠርቶኛል፣ እኔ እንዳመሰግን ሌሎችም እግዚአብሔር እንዲያመሰግኑ ጋባዥ መሆን ይችላል አለብኝ። ዓለማዊ ነገሮችን ከሚያዳምጡ በተለይ ክርስቲያኑ ክብርን የሚጥል ዘፈን፣ ጭፈራ በተለቀለቀበት ከተማችን ክርስቲያኑ ሁሉ አማኝ ሁሉ የእግዚአብሔርን ቃል ሊሰማ ይገባዋል በየቤቱ ብለው የእግዚአብሔር ፍቅር
በእግዚአብሔር ቃል ልቦናቸው ተመስጦ የሚዘምሩልን ሰዎች ሁላችንንም ያንን ግብዣቸውን መቀበልና መስተናገድ አብረን ከመላእክት ጋር ኅብረት ማድረግ ተገቢ ስለሆነ በእውነት እኔ የጠበቅኩት የአዳራሽ ሞልቶ ውጭ ሁሉ ሰው እንዲሆን ነበረ። ሰሞኑን ሲደረግ የነበረው ቅስቀሳ ያው ስለነበርኩ ግን አሁን ሰው ሳስተዋል በእውነት የማኅደረ ሰማዕት ቅድስት ልደታ ለማርያም ሰንበት ትምህርት ቤት ብቻ አይሞላውም እንዴ ይህን አዳራሽ? ስለዚህ ወደፊት ምናልባት ሶስተኛው ካሴት ስታሳትም ሰው በዝቶ አውደ ምሕረት ልናረገው እንችላለን ብዬ ገምታለሁ። ስለዚህ እሷም በደንብ ጥንካሬ ብርታት ኑሯት ለሌሎችም አርአያ እንድትሆን ምኞታችን ነው፣ ጸሎታችን ነው። ፍሬው ዝማሬው መንፈሳዊው እድገት እጅግ የበረታች እያለች እንድትሄድ ምኞቴ ነው፣ ጸሎቴ ነው። ቤተክርስቲያን ዘወትር ትጸለያለች፣ እንዲህ አይነት ነገር ታበረታታለች። አባቶቻችን ደግሞ በተለይ ቀደም ሲል የነበሩ እዚህ አስተዳዳሪ ሆነው አባታችን መላከ ስብሐት ተገኝተዋል። ሌሎቹም መምህራን እንግዲህ እኔ አራተኛ ነኝ የቤተክርስቲያን አስተዳዳሪ፣ 3 አስተዳዳሪዎች ተገኝተዋልና አመስግኑ። በእውነትም ሰርካለም አባቶች በጣም ይወዱሻል ማለት ነው። በትሁት ልቦናሽ በተሰበረ ልብ ስለምታመሰግኝ ስለምትዘምሪ እጅግ በጣም ዛሬ ጊዜው ውድ ነው። እንደምታውቁት ብዙ መርሃ ግብር አለና ስለዚህ አንቺን ለማበረታታት በመንፈሳዊ እድገት የበለጠ እንድታድጊ በአባቶች ተከበሻልና ደስ ሊልሽ ይገባል። አመስግኑ እግዚአብሔር። ስለዚህ መልካም መርሃ ግብር እንዲሆን እመኛለሁ። እግዚአብሔር ጉባኤውን እንዲመራ ሀሳባችን የተሳካ እንዲሆን ዝማሬያችን ከመላእክት ጋር ኅብረት የሚፈጥር ዝማሬ፣ ለመንግስቱ የሚያበቃን ዝማሬ፣ ምድርን የሚያረሰርስ ዝማሬ እንዲሆን እግዚአብሔር ይፍቀድልን። እግዚአብሔር አምላካችን ብርታቱን ጥንካሬውን ለሁላችን ያድለን። እግዚአብሔር አምላካችን ሀገራችን ሰላም ያደርግልን። በሰላም አስጀምሮ ሰላም እንዲያስፈጽመን ምኞቴ ነው። አመሰግናለሁ።